ሰላም ጤና ይስጥልን ተመልካቾች እንዴት ናችሁ? ሰብለና በዛብህ ተመልሷል። ዛሬ አዲስ ቪዲዮ ይዤላችሁ መጥቻለሁ። በዛብህ ነኝ። ሰላማችሁ ብዝት ይበል በያላችሁበት። እንግዲህ ጥሩ ጊዜ እንዲሆንላችሁ እየተመኘው ወደ ዛሬው ቪዲዮ ያልፋለሁ። ከዛ በፊት ግን አንድ ጩኸት አለ። ጩኸቴ ምንድነው? ጩኸቴ እንዲሰማ ፈልጋለሁ። ቪው ጠፍታችኋል። የት ነው ያላችሁት? የሰብለና በዛብህ ዩቲዩብ ቻናል ተመልካቾች እኔ ምንድነው ማይክ ይዤ ብዬ ልጮህ የት ነው ያላችሁት የሚለው ለምን ጠፋችሁ የሚለው ጥያቄ አነሳለሁ። ዛሬ ከምሰራው ቪዲዮ ጋር ይገናኛል። በነገራችሁ ላይ እናንተ ጠፍታችሁ ነው? ጠፍታችሁ አይደለም። ዩቲዩብ ላይ ተመልካች ጠፍቶ ነው አይደለም። ስለዚህ ጠፍታችሁ አይደለም፣ ግን ያላችሁ እንድትሆኑ እየተመለከታችሁ ያላችሁ ኮሜንት ጻፉ፣ በደንብ ጻፉልን። እናንተ ነው ሀሳብ የምንወስደው። ሼር አድርጉልን፣ ለጓደኞቻችሁ አድርሱ። ሰብለና በዛብህ ዩቲዩብ ቻናል ተመልሷል ብሎ ብዙዎች ተመልካቾች እንዳሉ እናውቃለን እና ወደዛ አድርሱ። እንደምታዩትም ከ139,000 በላይ ተከታዮች አሉ ቻናላችን ላይ ለማለት ነው። ወደ ዛሬው ቪዲዮ ስናልፍ እንግዲህ ዛሬው ቪዲዮ ሁለት ልጆች ናቸው ደወሉ። አረብ ሀገር ነው ያሉት፣ ግን እዚህ ካሉ ጓደኞቻቸው ጋር ተመካክረው ሲያወሩበት የነበረውን ጉዳይ እስቲ ይህንን ጉዳይ ተመልከተው። እኛ እኮ የፍቅር ሰው አጣን፣ የፍቅር አጋር አጣን፣ የሚረዳን ሰው አጣን፣ ብቻችን በምድር ላይ ልንቀር ነው ወይ? እያሳሰበን ነው የህይወታችን ጉዳይ የሚሉ ጥያቄዎች አነሱና ከዚህ በፊት የነበራቸውን ግንኙነት ሼር አደረጉ። ከዚህ በፊት ከሰዎች ጋር በተለያየ ምክንያት በቃ ለኛ የሚሆነውን ሰው አላገኘንም፣ ተጎድተናል፣ ልባችን ተሰብሯል እና አሁን ይሄም ቀጠለ፣ ብቻችን ልንቀር ነው። ከዚህ በፊት ብዙ ጊዜ ሞክረን አልተሳካልንም፣ ልባችን ተሰብሯል፣ የኛ የሚሆኑ ሰዎችን አላገኘንም፣ ግን ይሄ ነገር ቀጠለ፣ ችግሩ ምንድን ነው የሚል ጥያቄ አንስተዋል እና የብዙዎች ጥያቄ ሊኖር ይችላል። እኔ የምለው ግን አሁንም ልክ እንደኔ ቻናል ተመልካች ጠፍቶ አይደለም፣ የሚወዳችሁ ሰው ጠፍቶ አይደለም፣ የሚያችሁ ሰው የሚፈልጋችሁ ሰው ጠፍቶ አይደለም። ግን አንድ ነገር አለ፣ እሱን ዛሬ እነግራችኋለሁ። ይሄ እውነት ነው። ምናልባት ብዙዎቻችሁ ልጆቹ ካነሱልኝ ታሪክ አንጻር ከዚህ በፊት ከነበራቸው ግንኙነት ተነስተው ይህንን ጉዳይ አውርተውኛልና እውነቱን ነግራችኋለሁ። ምንድን ነው እየተካሄደ ያለው የሚለው እውነትም እናንተ ብቻችሁን እንዳልሆናችሁ ነግራችኋለሁ። በተለይ ብቻዬን ቀረው ምትል ሴት፣ እውነተኛ ሰው አጣው ምትል ሴት ከሰው ጋር ነው ያለችው። ከዚህ በፊት ልባችሁን ሰብሮት የሄደው ሰው ጋር ነው ያላችሁት። በመንፈስ እዛ ውስጥ ነው ያላችሁት። ስለዚህ ብቻዬን ነኝ ለማለት ድፍረቱ የላችሁ ልላችሁ ነው የመጣሁት ዛሬ። እንዴት ነው ከዛ ሰው ጋር ተለያየን እኮ ልቤን ሰብሮት አስከፍቶኝ ወይም ደግሞ የሆነ ነገር ሆነን እንደውም ከዚህ በኋላ ወደዚህ ህይወት እንዳልመጣ ፈሪ አድርጎኝ ሄደ ብላችሁ ትናገራላችሁ። የሄደን ሰው አለ ማለት ምን ማለት ነው ልትሉ ትችላላችሁ። ስለዚህ ይሄ ሰው አብሯችሁ እንዳለ እየነገርኳችሁ ነው ዛሬ። ልባችሁ ባዶ ይመስላችኋል፣ ክፍት ይመስላችኋል፣ ግን ልባችሁ ዙፋን ላይ ሰው ተቀምጧል። ከዚህ በፊት ይህንን ስህተት አድርጎት አጥፍቶ ሰው አስከፍቷችሁ ሄደ፣ ልባችሁን ሰብሮት የሄደ ሰው አብሯችሁ ነው ያለው ልላችሁ ነው ዛሬ። እንዴት ነው እዛ ጋ ያለው? ለምሳሌ አዳዲስ ሰዎች ወደ ህይወታችሁ ይመጣል። መቼም ማያወራችሁ ማይጠይቃችሁ ሰው የለም፣ እርግጠኛ ነኝ የምነግራችሁ። ግን ምን ታደርጋላችሁ? አዲሱ ሰው ወይም ደግሞ ወደ ህይወታችሁ ሊመጣ የፈለገ ሰው ጋር ትደዋወላላችሁ። ይደውላል። ሲያወራችሁ በመሀል የሚናገራቸውን ነገሮች ከዚህ በፊት የዋሻችሁን ሰዎች እያሰባችሁ፣ ከዚህ በፊት ስህተት የሰራችሁ የደበቃችሁን የዋሻችሁን ሰው እያሰባችሁ ታወሩታላችሁ። ሲቆጣ ወይ የሆነ ነገር ሲያደርግ ከዛ ካሳለፋችሁት ጋር ህይወት ጋር እያገናኛችሁ ነው የምታወሩት። እናም ብዙ ነገራችሁ ይቀየራል። ስጋት አለ፣ ጥርጣሬ አለና የዛ ሰው የበቀል ስሜት አለና ከዛ ሰው ጋር እያስተያያችሁ እንደ ክፉ እያያችሁ ነው የምታወሩት። እናንተ ላይገባችሁ ይችላል። ያ ሰው አዲሱ ሰው ባላጠፋው ያኛው ሰውዬ ደግሞ የድሮ ሰው ባጠፋው ምክንያት እየቀጣችሁት ነው ማለት ነው። የሚገርመውን ነገር ልንገራችሁ እዚህ። ምናልባት ከዚህ በፊት በህይወታችሁ ውስጥ የነበረ ሰውና ከእናንተ ህይወት የወጣ ሰው ወይም ደግሞ ወጥቷል ብለን የምናወራው ሰው አሁን በደስታ እየኖረ በፍቅር ወይም ቤተሰብ መስርቶ እየኖረ ሊሆን ይችላል። የሚያሳዝነው ነገር ግን እናንተ ያንን ጉዳይ እያብሰለሰላችሁ፣ ያንን ጉዳይ እየዘመራችሁ፣ ለምን እንደዛ እንዳደረጋችሁ፣ ለምን እንደጎዳችሁ፣ ለምን ትቷችሁ እንደሄደ ቁጭ ብላችሁ ትመራመራላችሁ። በየቀኑ ሰዎችን ባገኛችሁ ቁጥር ይህንን መመራመራችሁን ትቀጥላላችሁ ማለት ነው። መልስ የሌለው ጥያቄ ራሳችሁን እየጠየቃችሁ ያንን ሰው እዛ ቦታ አስቀምጣችሁ እየለፋችሁ ነው የምትገኙ ሰው። ስለዚህ ምንድን ነው ይህንን ሰው ይቅርታ አድርጋችሁ ከልባችሁ ልታስወጡት ይገባል።
ብዙዎቻችሁ ለምን ይቅርታ እንዳላደረጋችሁ ታውቃላችሁ? ለእነዚህ ሰዎች ስለምትወዷቸው አይደለም። ያንን ሰው ግን መበቀል ስላልቻላችሁ የደረሰባችሁን ነገር ማለት ነው። ምክንያቱም እንዴት እኔን የመሰለች ልጅ ትቶ ወደዛ ይሄዳል፣ ወይ እሷ ጋር ይሄዳል፣ ወይ ሌላ ሰው ጋር ይሄዳል። እንዴት እኔን የመሰለች ልጅ ይተዋል? ወይም ደግሞ ወንድ ከሆነ ደግሞ እንዴት እኔን የመሰለ ሰው ትተዋለች? ምንድን ነው ያደረገው? ምንድን ነው የጎደለኝ እያላችሁ እየተመራመራችሁ የተፈጠረው ስሜት መበቀል ባለመቻላችሁ ስለምትወዱት ሳይሆን በዚህ ስሜት ምክንያት ይቅርታ አላደረጋችሁለትም፣ ከልባችሁ አልወጣም ማለት ነው። እሱ ሄዷል፣ እናንተ ግን አስቀምጣችሁት። ይህንን ልባችሁን ክፍት ሳታደርጉ ገባችሁ? አንድ ወንበር ክፍት ካልሆነ በስተቀር ሰው ካለው እዛ ጋር የተቀመጠ መንፈስ ካለው ወይም ሰው ካለ ሰው ሄዶ ሊቀመጥበት አይችልም። ስለዚህ ልባችሁን ክፍት ካላደረጋችሁ ከዚህ ስሜት ራሳችሁን አጽድታችሁ በአዲስ መንፈስ በአዲስ ህይወት ሁሉም ሰው አንድ አይነት እንዳልሆነ ማመን አለባችሁ። ከፍረጃ ወጣችሁ ልባችሁን ክፍት ካላደረጋችሁ ማን መጥቶ ሊቀመጥ ይችላል? ይሄ ወንበር እኔ ተነስቼ ክፍት ካልሆነ እዚህ ጋር ሰው መጥቶ ሊቀመጥ ይችላል? አይችልም። አይቶ ሰው እንዳለው ሲያቅ ይሄዳል ማለት ነው። ያ ነው በህይወታችሁ ውስጥ እየተፈጠረ ያለ። ማስተዋል አለባችሁ። ስለዚህ ልባችሁን ባለፈ ነገር በትዝታ አጨናንቃችሁት እረፍት ነስታችሁት አዲስ ሰው መጥቶ የት ሊቀመጥ ይችላል? የት ሊያርፍ ይችላል? ሊያርፍ አይችልም። ይህንን መታገል አለባችሁ። አውጡ እርሱና አዲስ ህይወት በአዲስ መንገድ ሌሎችን በትርጉም በፍረጃ ወይም ደግሞ ነገሮችን ከዛኛው ሰው ጋር ከሆነ ነገር ጋር እያገናኛችሁ ራሳችሁንና ልባችሁን ማስጨነቅ መዝጋት ሳይሆን ይህንን አስተውሉ። ውጡ። ከዚ ሌላ ሰው ሌላ ነው። ማነጻጸሩን ፍላጎቱን የዛን ሰው እንዲነበር ሲመጣ እንዲነበር ሲሄድ ከዚህ ነገር መውጣት አለባችሁ። ስለዚህ ይህንን መንፈስ ከራሳችሁ አስወጡ። እንውጋው፣ ይውጣ። ስለዚህ ከዛሬ ጀምሮ ይህን ቪዲዮ የምትሰሙ ሰዎች ምናልባት እንደዚህ አይነት ህይወት ውስጥ ካላችሁ ይህንን ነገር አስወጡ ከውስጣችሁ። ይቅርታ አድርጉ፣ ለራሳችሁም ለዛም ሰው አድርጉና ንጹህ። ይህንን ካላስወጣችሁ በጣም ከባድ ነው የሚሆን። አንዳንዴ በሰዎች መተው ወይም ደግሞ መገፋት ብዙዎቻችን በኔጌቲቭ እናየዋለን እንጂ የተሻለ አድርጋችሁ መውሰድ ሊኖርባችሁ ይገባል። ለሌላ ሰው እድል እንደተሰጣችሁ ሌላ ሰው ለማግኘት ሌላ ወደ ህይወታችሁ እንዲመጣ ሌላ ሰው ምናልባት ያ ሰው ለእናንተ ላይሆን ይችላል። ሌላ እድል እንደተሰጣችሁ አድርጋችሁ አስቡ። ሁልጊዜ በውድቀት በመሸነፍ በመጎዳት ብቻ አትውሰዱ። ለበጎ ነው። የተሻለ ሰው እንድታዩ የተሻለ ሰው ወደ ህይወታችሁ እንዲመጣ ተፈልጎ ብላችሁ አስቡት እንጂ እየመጣ ሰዎች የሚገፋችሁና ትቷችሁ መሄድ አይነት ሰው ነኝ ብላችሁ ከማሰብ ውጡ። ስለዚህ ያለፈውን ምዕራፍ ዝጉት። ከዛሬ ጀምሮ እያለፋችሁ እየገለጣችሁ ካልሄዳችሁ አንድ መጽሐፍ እየገለጣችሁ ካልሄዳችሁ ቀጣዩ ታሪክ ምን እንደሆነ ልታውቁ አትችሉ። ያንን ሰው ይቅርታ አድርጉለትና ውጡ። ከዛ ለሱ ብላችሁ አይደለም ለራሳችሁ ስትሉ ማለት ነው። ፈላጊሽ ብዙ ነው። በህይወትሽ ውስጥ ብዙ ሰዎች ይመጣሉ። በዙሪያሽ ውስጥ ብዙ ሰዎች አሉ። ግን ወንበሩን ክፍት አድርጉ፣ ልባችሁን ክፍት አድርጉ። ሰዎች ማረፊያ ካላገኙ የትም ሊያርፍ አይችልም። ይህንን ማድረግ መቻል አለባችሁ ለማለት ነው እንጂ አታችሁ አይደለም። ሁሉም ሰው በህይወቱ ውስጥ የራሱ የሆነ ሰው ይመጣል ማለት ነው። ይህንን ነው ልላችሁ የምችለው። በተለያየ ምክንያት ግን ወደ ህይወታችሁ ሰዎች የማይመጡባቸው ነገሮች ሊኖሩ ይችላሉ። የሆነ ቀን ይመጣሉ። ሲመጡ ግን እንዳልኳችሁ ትክክለኛው ቦታ ላይ ማረፍ መቻል አለባችሁ። በራችሁ ተዘግቶ ወንበራችሁ ተይዞ አጠገባችሁ መቀመጥ ልባችሁ ተይዞ ከሆነ ማረፊያ የላቸውም ልላችሁ ፈልጋለሁ። ውድ ተመልካቾቼ እኔም የመጨረሻ እጮሃለሁ። ሰው ጠፍቶ አይደለም፣ ተመልካች ጠፍቶ አይደለም። ነገር ግን እኔ ስላልሰራው እኔ ስለጠፋው ነው። እሱን አስተካክላለሁ። በሬን ክፍት አድርጌያለሁ ከዛሬ ጀምሮ ለማለት ነው። ሰዎች እንደምትገቡ ተስፋ አድርጋለሁ። ሼር አድርጉ፣ ኮመንት አድርጉልኝ፣ ሀሳብ ስጡን፣ አበረታቱን። ይመቻችሁ። ሌላ ጊዜ እንገናኛለን። ቻው ቻው። ሰብለና በዛ